ሃይ ጋይስ እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? ሰላማችሁ በጤፍ ድርብ ዝት ይበል። በአለም ዳርቻ ያላችሁ እህቶች፣ ወንድሞች፣ ቤተሰብ በሙሉ ሰላም ብያችኋለሁ። ዛሬ እኔ ደግሞ ኬክ ልጋግር ነው። ለኬክ ምን እንደሚያስፈልግ ዛሬ አሳያችኋለሁ። እኔ በሶስት እንቁላል ነው የምጋግረው። 2 ኩባያ ግማሽ ዱቄት፣ እዚህ ጋር ደግሞ የሎሚ ልጣጭ፣ እዚህ ጋር ደግሞ የሎሚ ጁስ፣ እዚህ ጋር ደግሞ ዘይት፣ 1 ኩባያ ብርቱካን፣ 1 ኩባያ ወተት ሞቅ ያለ ትንሽ ለብ ያለ 1 ኩባያ፣ እዚህ ጋር ደግሞ ቫኒላ፣ ይሄ ደግሞ ቤኪንግ ፓውደር ነው። ይሄ ደግሞ ቫኒላ ነው። በዚህ ማንኪያ 1 ነው የምጠቀመው እኔ። እዚህ ጋር ደግሞ ቾኮላት አለ። በዚህ 2 ነው ያረኩት። እንደ ፍላጎታችሁ አድርጋችሁ ማድረግ ትችላላችሁ። አሁን ደግሞ እንትን ብዬ አሳያችኋለሁ። እስከዛ ድረስ ጠብቁን፣ ወዴትም እንዳትሄዱ። እዚህ ጋር ደግሞ ጣዕሙ በጣም እንዲጣፍጥ ጥንጥዬ ጨው ማለት ነው። እዚህ ጋር ደግሞ 1 ኩባያ ሱካር፣ 1 ኩባያ ግማሽ ነው ማደርገው እኔ። እንደፈለጋችሁ ማድረግ ትችላላችሁ። 1 ኩባያ ከእንቁላል ጋር አብሬ መታለሁ። ግማሹ ደግሞ ይሄን ያክል ነው። የሎሚ አሲር ደግሞ አድርጌያለሁ እኔ። እዚህ ጋር ደግሞ ልጣጭ አለ። እዚህ ጋር ደግሞ ይሄ ነው ቤኪንግ ፓውደር። ይሄ አሁን ከዱቄቱ ጋር አንድ ላይ አድርጌ አቀላቅላለሁ ማለት ነው እዚህ ጋር። ከዛ እንደዚህ ካደረኩ በኋላ ደግሞ በወንፊት እነፋለሁ። ኬክ እንዲሆነ ወደች። አያምርም? ማሻአላ እንዴት አባቱ እንደሚያምር ኬኩ ማለት ነው። በጣም ነው የሚያምረው። ተወዱታላችሁ። ሞክሩ። ስማ ዋው